ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ዜና ይዤላችሁ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በዋናነት አራት ርዕሰ ጉዳዮች ላይ ወደ እናንተ አቀርባለሁ። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። በቅድሚያም አርዕስተ ዜና። ጀነራል ታደሰ ወረደ ከትግራይ መልእክትን አስተላለፉ። ኢቲቪ በመንግስት ጫና ውስጥ እንደሆነ እየተዳደረ እንዳለ ተነገረ። ኢራን ከአሜሪካ ጋር መነጋገርን ትርጉም የለሽ ብላ ውድቅ አድርገዋለች። ጠቅላይ ሚኒስትር አብይ የኢራን ውጭ ጉዳይ ሚኒስትር አባስ አራንጊቼ በአሜሪካ ጋር በኒውክሌር መርሃ ግብር ላይ የሚደረግ ቀጥተኛ ድርድር ትርጉም የለሽ ሲሉ በሁለት ሀገራት መካከል ያለውን ውጥረት ገልጸውታል። ትራምፕ ባለፈው ወር ለኢራን መሪ አያቶላህ አሊ ካሜኒ በላኩት ደብዳቤ ቴህራን ኒውክለርስ መርሃ ግብሯ ጋር በተገናኘ ድርድር እንደምታደርግ አለበለዚያ ግን ከፍተኛ ወታደራዊ እርምጃ ይጠበቅበታል ማለታቸው የሚታወስ እንደሆነ አልጀዚራ ዘግቧል። የውጭ ጉዳይ ሚኒስትሩ በመግለጫቸው ድርድር ከፈለክ ማስፈራራት ፋይዳው ምንድን ነው በማለት የዋሽንግተን የድርድር ጥያቄ ቅንነት የሌለው ሲሉ አጣጥለውታል። ቴህራን ከዚህ ቀደም ከዋሽንግተን ጋር ቀጥተኛ ውይይት ውድቅ አድርጋለች። ይሁን እንጂ ተዘዋዋሪ ድርድር ግን ክፍት እንደሆነ ተናግራለች። በሁለተኛነት ወደ ያስኩላችሁ ዜና ሳልፍ የጸጥታ ዘርፍ ኃላፊው ሌተናንት ጀነራል ታደሰ ከጠቅላይ ሚኒስትር አብይ አህመድ እንዲሁም በኢትዮጵያ የአሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ ተማክረዋል። አንደኛ፣ የትግራይ ጊዜያዊ አስተዳደር ወደ ቦታው ይመለሳል። የጊዜያዊ አስተዳደሩ ተግባር የሚያደናቅፍ ማንኛውንም አካል ላይ ተመጣጣኝ ህጋዊ የሆነ እርምጃ እንወስዳለን ብለዋል። በሁለተኛነት በአንድ ወር ጊዜ ውስጥ የጊዜያዊ አስተዳደሩ ፕሬዝዳንት ይሰየማል። ሶስተኛ፣ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ተቀዳሚ ምክትል ፕሬዝዳንት ሆኖ ይሰራል። አራተኛው፣ ጄኔራል ተክላይ አሸብር ወይም በቅጽል ስሙ ወዲ አሸብር የታደሰ ወረደ የኃላፊነትን ቦታ ይሰየማል። አምስተኛ፣ የኢትዮጵያ መከላከያ ሰራዊት መቀለ ከተማን ጨምሮ በነባር ከተማዎች ውስጥ በነባር ካምፖች ውስጥ ሁሉ ይገባል። ስድስተኛ፣ የትግራይ ታጣቂ ኃይል ወደ ተዘጋጀላቸው ካምፕ እንዲገቡ ይደረጋል። የተቋረጠው የዲዲአር ተግባር በተቀመጠለት የጊዜ ሰሌዳ መሰረት በትክክል ይተገበራል። ለዲዲአር ገንዘብ የለገሱ ሀገራት አሜሪካን ጨምሮ ገንዘቡን እንዲለቁ ይሰራል። ሰባተኛ፣ የትግራይ ጊዜያዊ አስተዳደር ካቢኔ እንደገና የሚደራጅ ሆኖ በአዲሱ አደረጃጀት ህወሓት 50% ብልጽግና ደግሞ 25% እንዲሁም በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችና የሲቪል ማህበራት 25% ድርሻ ይኖራቸዋል ተብሏል። በመጀመሪያውም የጊዜያዊ አስተዳደር ካቢኔ ውስጥ የሰራዊት ወይም ታጣቂ ወኪል ካቢኔ አባል የነበረ ሲሆን በአዲሱ አደረጃጀቱ ውክልና አይኖረው። ስምንተኛ፣ ተፈናቃዮችን ወደ ቀያቸው የሚመለስ በልዩ ትኩረት እንደሚሰራና ከዚህ በፊት የተደራጀው የብሔራዊ ኮሚቴና የክልል ቴክኒክ ኮሚቴዎች በአዲስ መልክ ስራ እንዲጀምሩ የሚሉ ናቸው። ሌሎች ስምምነት የተደረሰባቸው 3 ጉዳዮችን በጊዜው በክላሲፋይድ ዶክሜንት የሚመደቡ ናቸው የተባለ ሲሆን ህወሓት ከውጭ ኃይሎችና ለወታደራዊ እንቅስቃሴ እንዲታቀብ ያሰመሩ መሆናቸው ይገመታል። በቀጣዩ ያስኩላችሁ ዜና በቀጣይነት ወደ ያስኩላችሁ ዜና ሳልፍ ኢቲቪ በመንግስት ጫና እየተደራደረ ነው ተባለ። በፓርላማም ከፍተኛ ትችት እየቀረበ ይገኛል። የኦዲት ሪፖርት በፓርላማው በሰፊው እንደተተቸ የኢትዮጵያ ቴሌቪዥን ወይም ኢቲቪ በመንግስት የስራ አስፈጻሚ አካላት ከፍተኛ ጫና ውስጥ እየተደረገበት መሆኑን የመንግስት አጀንዳዎችን ብቻ በማስተጋባት የህዝቡን ፍላጎት ችላ እያለ ነው። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ የመንግስት አካላትን በስልክ በመደወል ጭምር ጣልቃ እንደሚገቡ የኢቲቪ አመራሮች በስብሰባ ቃለ ጉባኤያቸው ማረጋገጣቸውን በግልጽ አስረድተዋል። ወይዘሮ አራሬ ኢቲቪ በሀገራዊ ሚናው አንጻር ከማንኛውም የፖለቲካ ተጽዕኖ ነፃና ገለልተኛ ሆኖ በመስራት እንዳለበት አጽንኦት ሰጥተዋል። የፌዴራል ዋና ኤዲተርስ ወይዘሮ መሰረት ዳምጤ በበኩላቸው ኢቲቪ ወቅቱን የሚመጥንና ሚዛናዊ የሆነ የኤዲቶሪያል ፖሊሲ በአስቸኳይ እንዲያዘጋጅ አሳስበዋል። የኢቲቪ ዋና ስራ አስፈጻሚ አቶ ጌትነት ታደሰ በአሁኑ ወቅት
ተቋሙ ነፃና ገለልተኛ ሆኖ እየሰራ መሆኑን ቢናገሩም የኦዲት ሪፖርቱ ግልጽ የሆነ ተቃራኒ መረጃ ግን ያሳያል። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ሲናገር የመንግስትን ጉዳይ እንጂ ህዝብ የሚፈልገውን እየሰራ አይደለም ተብሏል። የኢትዮጵያም ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ በጭራሽ አይሰራም የሚል ኦዲት ቀርቦበታል። ትችቱም የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ብሮድካስት ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነት በተመለከተ የፌዴራል ዋና ኦዲተርስ በተቋሙ የ2017 እና የ2016 ዓ.ም አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 2017 ዓ.ም ከተቋቋሙ ኃላፊዎችና ከዋና ኦዲተር መስሪያ ቤት ኃላፊነቶች ጋር ውይይትም ሲያደርግ ቆይተዋል። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሪ ሙሲሳ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገውን ሚዲያ ላይ አይውልም ብለዋል። በቀጣይ ወደ ያዝንላችሁ መረጃ ክቡራን አድማጮች ለሰዓቱ ይዘንላችሁ የመጣ ነው አጫጭር ዜናዎች እነዚህን ይመስላሉ። ከሰዓታት በኋላ በሌላ መረጃ እስክንገናኝ ድረስ በያለንበት ቸር ቆዩ።